አንዳንድ ሰዎች የሰሞኑ ብርድ አልቻልነውም አደቀቀን እያሉ ሲያማሩ ሰማለሁ። ይህም ብርድ ተብሎ ሰው ሲያማር ይገርማል። የባሳላ አገርና ትልቀቅ አለ ያገሬ ሰው። ከዚች የሩሲያ መንደር ቅዝቃዜ አንጻር አሁን እኛ አገር ብርድ የምንለው ነገር እንዳፋር በረሃ ሙቅ ነው ማለት ይቻላል። አያርገውና የሁሉ በረደን እያለ የሚንጫጫው ኢትዮጵያዊ ሁሉ ወደዚች የሩሲያ መንደር ድንገት ጎራ ቢል ምን ሊውጠው ነበር ብዬ አስባለሁ። እርግጠኛ ነኝ ሞስኮ ወደሚገኘው የኢትዮጵያ ኤምባሲ ደውለው እግዚኦ እባካችሁ ከዚች መንደር አውጡን እያሉ እሪታውን ያቀልጡት ነበር። ይቺ የቅዝቃዜ እናት የሆነችው መንደር ቮርኮያንስኪ ትባላለች። በሩሲያዋ የሳይቤሪያ ግዛት ውስጥ ትገኛለች። በቮርኮያንስኪ መንደር አስጨቃቂ ቅዝቃዜ ብቻ አይደለም ያለው። ካለ ጥንቃቄ ከቤት ወደ ውጭ ከወጡ ከ95 ዲግሪ ፋራናይት ቅዝቃዜ ጋር ተላትመው እንደዚህ እንስሳ የበረዶ ሐውልት ሆነው እስከ ወዲያኛው ከምድር ሊሰናበቱ ይችላሉ። የቮርኮያንስኪ ቅዝቃዜ በምድር ላይ ታይቶ የማይታወቅ ነው። ይቺ 1300 አካባቢ የህዝብ ቁጥር ያላት መንደር በ30 ሴንቲሜትር ውፍረት ዓመቱን ሙሉ በረዶ ይተኛባታል። የቅዝቃዜው መጠንም እስከ 95 ዲግሪ ፋራናይት ይወርዳል። የቮርኮያንስኪ ህዝቦች የሚደነቁት ይህን ቅዝቃዜ ተቋቁሞ ለዘመናት መኖራቸው ነው። በዚህ አሰቃቂ የቅዝቃዜ መጠን የፈላው ወደ ላይ ቢረጩ በቅጽበት በረዶ ሆኖ ወደ ምድር ይመለሳል። እንቁላል ቢሰበር ወዲያውኑ ፈሳሹ ወደ በረዶነት ይቀየራል። ፈሳሽ ሜርኩሪን የመዶሻ ቅርጽ ወዳለው ፕላስቲክ ላይ ብታፈሱት ቅዝቃዜው ሜርኩሪን ወዲያውኑ ወደ መዶሻነት ይቀይረዋል። ትኩስ ፓስታን ወደ ውጭ ይዘውት ቢወጡ በቅጽበት ወደ እንጨትነት ይቀየራል። አጃይብ ነው። ከቤት ከወጡ በኋላ የሚተነፍሱት አየር ወዲያውኑ ወደ በረዶ ቅንጣቶች ይቀየራል። ይህን ክስተት ነዋሪዎቹ የከዋክብት እስትንፋስ ይሉታል። አየሩ በጣም ደረቅ ስለሆነ ሳምባቸው ሲገባ እንደ ሹል መርፌ ይወጋቸዋል። በአይናቸው ፀጉሮች የሚፈጠሩት የበረዶ ቅንጣቶች ደግሞ ቆዳቸውን መውጋት ይጀምራሉ። በዚህ አይነት አሰቃቂ ቅዝቃዜ እርስ በርስ እንኳን ለመሳሳም አደገኛ እንደሆነ ነዋሪዎች ይናገራሉ። ስጋና ስጋ ተያይዞ አይላቀቅም። ከብረት ጋር ንክኪ ላለማድረግ መጠንቀቅም አለብዎ፣ አለዚያ ተጣብቀው ነው የሚቀሩት። ወደ ውጭ ሲወጡ ጣቶቹ በአግባቡ ካልተሸፈኑ በቁማቸው ይቃጠላሉ። የእጅ ወጣቶች በቅጽበት ለዚህ ቅዝቃዜ ሲጋለጡ ወዲያውኑ ቀልቶ ያብጣሉ። ለሳምንታት ከተጋለጡ ግን ጣቶቸው ጠቁሮ ወደ ጋንግሪን ይቀየራሉ። እናም በዚች ከተማ አንዳንድ በጣም መሰረታዊ የዕለት ተዕለት ስራዎችን እንኳን ለመከወን አስቀድሞ ማሰብና መጠንቀቅን ይፈልጋል። ወደ ውጭ ለመውጣት የአካባቢ ነዋሪዎች እስከ 14 ኪሎ የሚመዝኑ ከ20 በላይ ልብሶችን ደራርበው ይለብሳሉ። ጓንታቸው፣ ቦት ጫማቸው፣ ሱሪያቸውና ኮታቸው ሁሉም ከአጋዘን ፀጉር የተሰሩ ናቸው። አሌክሳንደር የተባለ አንድ የመንደሯ ነዋሪ ይህን ሁሉ ልብስ ደራርበንም እንኳ የሚሰማን የሙቀት መጠን ያን ያክል አርኪ አይደለም ይላል። እውነተኛ ሙቀት የሚሰማኝ ወሲብ ስፈጽም ብቻ ነው ይላል እየሳቀ። ታዲያ ወሲብ በየቀኑ እየተደረገ እንዴት ይዘለቃል ብሎ ይጠይቃል። ለወጣቶቹ ካልሆነ በቀር በጎልማሳና ሽማግሌ አቅም የሚቻል ነገር አይደለም ይላል አሌክሳንደር። የመንደሯ ነዋሪዎች ቅዝቃዜው ትምህርትንም እንደሚያስተጓጉል ይናገራሉ። ልጆቻቸውን ወደ ትምህርት ቤት ለመውሰድ እንኳ የሙቀት መጠኑን ማወቅ ይግድ ይላል ይላሉ። የሙቀት መጠኑ ከኔጌቲቭ 50 ዲግሪ በታች ከሆነ ወላጆች ልጆቻቸውን ወደ ትምህርት ቤት አይልኩም። የሙቀት መጠኑ ከኔጌቲቭ 50 ዲግሪ በላይ ሲሆን ደግሞ ተማሪዎች ወፍራም ጃኬቶቻቸውን ለብሰው ፊቶቻቸውን ተኮናንበው በጨለማ ወደ ትምህርት ቤት ይጓዛሉ። በጨለማ ያልኩት በክረምት ፀሐይ የምትወጣው ለጥቂት ሰዓታት ብቻ በመሆኑ ነው። በዚች መንደር ሌላው ፈተና በመንደሯ ውስጥ ሁሉ ነገር በረዶ በመሆኑ የሚጠጣ ፈሳሽ ውሃ ማግኘት ከባድ ነው። ይህን ችግር ለመፍታት የመንደሯ ነዋሪዎች ንጹህ ከሆነ አካባቢ በረዶ ሰብስበው ወደ ቤታቸው በማምጣት አቅልጠው ይጠቀማሉ። በዚች መንደር እንደተቀረው ዓለም ልብስ አጥቦ አድርቆ ማስገባትም ፈተና ነው። የታጠበው ልብስ ሲሰጣ ወዲያውኑ ወደ በረዶነት ይቀየራል። ታዲያ የመንደሯ ሰዎች ይህን እንደ እንጨት የደረቀውን ልብስ ወደ ቤት አስገብተው ምድጃ አካባቢ በማስጣት በረዶ ቀልጦ እንዲጠፋ ካደረጉ በኋላ የታጠበውን ልብስ ይለብሱታል ማለት ነው። እንደምታውቁት በሌላው ዓለም መኪናን አቁሞ ሞተር ማጥፋት የተለመደ ተግባር ነው። በቮርኮያንስኪ ከተማ ግን የመኪና ሞተር ማጥፋት ራስ እንደ ማጥፋት ይቆጠራል። የመንደሯ ሰዎች ቅዝቃዜው ሲጀምር መኪኖቻቸውን ያስነሳሉ። የተነሱት መኪኖች የሙቀት ወራት እስኪመጣ ድረስ ለሚቀጥሉ 6 ወራት ያህል ሞተሮቻቸው አይጠፋም። ሞተሩ ከጠፋ በውስጡ ያሉት ዘይቶችና ፈሳሾች በሙሉ ወደ ጠንካራ ጄልነት ይቀየራሉ።
ያኔ ሞተሩን መልሶ ለማስነሳት ሳምንታትን የሚፈጅ ከፍተኛ ሙቀትና ጥረት ይጠይቃል። ይህም ሆኖ ነዋሪዎቹ መኪኖቹን የመኪና ብርድ ልብስ ያልብሷቸዋል። ይህ ብርድ ልብስ ከመኪናው ስር የሚወጣውን ሙቀት አፍኖ በመያዝ ሞተሩ ሳይቀዘቅዝ እንዲቆይ ይረዳል። መኪናው መንቀሳቀስ ሲጀምር ጎማው ክብነቱን አጥቶ ልክ እንደ ካሬ ስለሚሆን መኪናው እየተጋጨ ይሄዳል። ጎማው በግጭቱ ሙቀት አግኝቶ ወደ ቀድሞ ክብ ቅርጹ ለመመለስ ቢያንስ 15 ደቂቃ ይወስዳል። የመንደሯ ነዋሪዎች በዚህ ሁሉ ፈተና ውስጥ ሆነው እንኳን ቢሆን መኪኖቻቸውን ይወዳሉ። ምክንያቱም በቮርካያንስኪ ምድር መኪና ማለት ዝም ብሎ መጓጓዣ ሳይሆን በበረዶ መሃል ያለ የህይወት ታቦት ማለት ነው። ይሄ የመንደሩ አሰቃቂ ቅዝቃዜ የዘመናዊ ስልኮችም ጠላት ነው። ስልኮች በቮርካያንስኪ መንደር ውስጥ አይሰሩም። ባትሪ በ2 ደቂቃ ውስጥ ይሞታል። በቮርካያንስኪ መንደር ፎቶ የሚያነሱ ባለሙያዎች ካሜራቸውን በጃኬታቸው ውስጥ ደብቀው ነው የሚያቆዩት። የሚያነሱበት ቅጽበት ደግሞ ትንፋሻቸው በሌንሱ ላይ እንዳያርፍ ትንፋሻቸውን መያዝ አለባቸው። ካልሆነ ግን ሌንሱ ላይ የሚፈጠሩ ትንፋሽ በረዶ ሆኖ ፎቶውን ያበላሸዋል ማለት ነው። የመንደሯ ቤቶች ከመሬት ከፍ ብለው በተተከሉ የብረት ወይም የእንጨት ምሰሶዎች ላይ ይሰራሉ። ቤቱ በቀጥታ መሬቱ ላይ ካረፈ ከቤት ውስጥ የሚወጣው ሙቀት ከመሬት በታች ያለውን በረዶ ያቀልጠዋል። በረዶ ሲቀልጥ ደግሞ መሬቱ ወደ ጭቃነት ይለወጣል። በዚህ ጊዜ ቤቱ መሰረቱን አጥቶ ይዛመማል ወይም ሙሉ በሙሉ ወደ መሬት ይገባል። በመንደሯ አንዳንድ አሮጌ ቤቶች እንደሰመጠ መርከብ ዘመው የሚታዩት በዚህ ምክንያት ነው። በቮርካያንስኪ መንደር ሽንት ቤቶች ከቤት ውጭ ይገነባሉ። ምክንያቱም የውሃ ቧንቧዎችን የቤት ውስጥ መቅበር ስለማይቻል ነው። ቧንቧዎችን መሬት ውስጥ ከተቀበሩ ወዲያውኑ ይፈነዳሉ። ስለዚህ የቧንቧ መሰል መዘርጋት ስለማይቻል አብዛኛው ነዋሪ መጸዳጃ ቤቱን ከቤት ውጭ ጥቂት ሜትሮች ራቅ አድርጎ ይገነባል ማለት ነው። በዚህ አሰቃቂ ቅዝቃዜ ከቤት ወጥቶ ወደ ሽንት ቤት መሄድ ትልቅ ፈተና ነው። ነዋሪዎች ሽንት ቤት ውስጥ ረጅም ሰዓት አይቆዩም። ምክንያቱም ቅዝቃዜው መቀመጫቸውን ስለሚጎዳው ነው። እዚህ ላይ ፍጥነት የጤና ዋስትና ነው። ሽንት ቤት ከገባ በፍጥነት ተጸዳድተህ መነሳት አለብህ። ከአንድ ደቂቃ በላይ ከቆየህ ስትነሳ ሁለቱ የግራና ቀኝ ቂጦች ተያይዘው ጉድ ልትሰራ ትችላለህ። በቮርካያንስኪ ከተማ መኖር ከባድ ነው። መሞት ደግሞ ይበልጥ ከባድ ነው። እንደኛ አካባቢ መሬትን ጫር ጫር አድርጎ ለቀብር ማዘጋጀት በዚህ መንደር ብርቅ ነው። መሬቱን ከላይ ጫር ቢያደርጉት ለዘመናት ያልቀለጠ ግግር በረዶ ጋር ይፋጠጣሉ። በዚህ ምክንያት መሬቱ ከአልማዝም በላይ የጠነከረ ነው። ይህ የመሬት በታች ግግር በረዶ ፓርማ ፎረስት ይባላል። መቃብር ለመቆፈር መጀመሪያ የተመረጠው ቦታ ላይ ትልቅ እሳት ይነዳል። ይህ እሳት ለ4 ወይም ለ5 ሰዓታት ይቃጠላል። እሳቱ የበረዶውን መሬት ጥቂት ሴንቲሜትር ብቻ ያቀልጠዋል። የሞቀው አፈር በጥንቃቄ ተቆፍሮ ይወጣል። ከዚያም የቀረው መሬት አሁንም እንደ ድንጋይ የጠነከረ ስለሚሆን ድጋሚ እሳት ይነድበታል። ይሄ ሂደት እሳት ማቀጣጠል፣ ማቅለጥና መቆፈር ለ3 ተከታታይ ቀናት ይከናወናል ማለት ነው። አንድ መቃብር ለመቆፈር ብቻ ከፍተኛ መጠን ያለው የድንጋይ ከሰልና እንጨት ይቃጠላል። ቆፋሪዎች ሌሊቱን በሙሉ እሳቱን እየጠበቁና እየቆፈሩ ያድራሉ። ከዚህ በኋላ ሰውየው ይቀበራል ማለት ነው። በቮርካያንስኪ መንደር ቅዝቃዜ ምክንያት በመንደሯ በቀላሉ የሚበሉ አዝርዕትን ማግኘት ከባድ ነው። እዚህ ምድር ላይ ግብርና የለም፣ ስንዴ አይበቅልም። አትክልትና ፍራፍሬ ማየት እንደ ተአምር ይቆጠራል። ዶሮና ከብት ማርባትማ ፈጽሞ የማይታሰብ ነው። ታዲያ የሰው ልጅ እንዲህ ባለ ስፍራ ለዘመናት እንዴት ሊኖር ቻለ? መልሱ የሚገኘው በነዋሪዎቹ ልዩ አመጋገብና ተፈጥሮ በሰጠቻቸው ብርቱ እንስሳት ውስጥ ነው። በቮርካያንስኪ መንደር አካባቢ የሚገኙ ሐይቆችና ወንዞች ለነዋሪዎቿ ዋነኛ የምግብ ምንጭ ናቸው። የመንደሯ ነዋሪዎች በበረዶ የሸፈኑትን ወንዞች ቆፍረው በታች ፈሳሽ ውሃ ውስጥ የሚኖሩትን አሳዎች ያጠምዳሉ። ነገር ግን በዚች መንደር አሳ አብስሎ መብላት የተለመደ አይደለም። አሳ አጥማጆች ወንዙን ቆፍረው አሳዎቹን እንደያዙ ወዲያውኑ አሳዎቹ ወደ በረዶ ይቀየራሉ። የመንደሯ ነዋሪዎች ወደ በረዶነት የተቀየሩትን አሳዎች ሰብስበው ወደ ቤታቸው ይወስዱና በቀጭኑ እየከተፉ ጥሬ አሳውን በጨውና በበርበሬ እየነከሩ ይበሉታል። አሳዎቹ በረዶ እንደሆኑ ስለሚበሉ ስጋቸው በአፍ ውስጥ ሲቀልጥ የሚሰጠው ስሜት ልዩ ነው ይላሉ የመንደሯ ነዋሪዎች። ይህን ባህላዊ አመጋገብ የመንደሯ ነዋሪዎች ስትሮጋኒና ይሉታል። በቮርካያንስኪ መንደር ገበያዎች ብቅ ቢሉ ሁሉ ነገር በቁሙ እንደቀዘቀዘ ይሸጣል። ፍሪጅ አያስፈልግም። አሳዎች፣ ስጋዎችና ወተቶች ልክ እንደ እንጨት ተደርድረው ይሸጣሉ። ወተት የሚሸጠው ወደ በረዶነት ተቀይሮ ሲሆን ገዢው ቤት ወስዶ አቅልጦ ይጠቀማል። በአየሩ ከፍተኛ ቅዝቃዜ ምክንያት ባክቴሪያና ጀርሞች ሊኖሩ አይችሉም። ስለዚህ ስጋ ወይም አሳ ለሳምንታት ሜዳ ላይ ቢቀመጥ አይበላሽም፣ አይሸትም ማለት ነው። በዚህ ምክንያት ቮርካያንስኪ ከዓለማችን ንጹህ ምግብ ከሚቀርባቸው ቦታዎች አንዱ ያደርጋታል። የሚገርመው ነገር የቮርካያንስኪ ሰዎች እጅግ ረጅም ዕድሜ ይኖራሉ። የ100 ዓመት አዛውንቶች እነዚህ ማግኘት የተለመደ ነው ይላሉ የመንደሯ ነዋሪዎች። ለዚህ ምክንያቱ ንጹህ አየር፣ ያልተበከለ ምግብና በሽታ አምጪ ተዋሲያን በቅዝቃዜው ምክንያት ሊኖሩ ባለመቻላቸው ነው።
የቮርኪያንስኪ መንደር የመከራ ስፍራ ብትመስልም ለነዋሪዎቿ ግን የሰላምና የፍቅር ቦታ ናት። እዚህ ወንጀል የለም፣ ዝርፊያ የለም። ሰዎች እርስ በርስ ይተማመናሉ፣ ምክንያቱም በብቸኝነት እዚህ መኖር አይቻልምና። ተፈጥሮ በመንደሯ ላይ ቅዝቃዜን ብትዘራም በሰዎቹ ልብ ውስጥ ግን ፍቅርን ተክላለች። ይቺ ትንሽ መንደር የምታስተምረን ነገር ቢኖር ተፈጥሮ የቱን ያህል ጨካኝ ብትሆን የሰው ልጅ ከተፈጥሮ ጋር ተስማምቶ መኖር እንደሚችልና የሰው ልጅ ብልሃትና ጽናት ግን ሁልጊዜም አሸናፊ እንደሚያደርገው ነው። በሚቀጥለው ጊዜ ብርድ ሲሰማችሁ ስለ ቮርኪያንስኪ ቆራጥ ነዋሪዎችና ስለ ኑሯቸው አስቡ። በብርድ መሃል የልብ ሙቀት እንዳለም አትርሱ። ሰላም ሁኑ።